ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ ፍክት ድምቅ ብለው ቅመማ ወደ ቤቷ ተመልሳለች እና እንኳን በሰላም ወደ ቤትሽ ተመለሽ የኔ ቅመም፣ የኔ ልዕልት፣ ምን ልበላት ከብሩኬ እንዳልቃረን ደግሞ የኔ እያልኩኝና እና እንዴት ናችሁ ቤተሰቦቼ? ትላንት በድምጽ መጥቼ የነበረ ዛሬ ደግሞ ደገምኩት ማለት ነው። ትላንት በመጣሁት የጎረምሳ ድምጽ አላላችሁኝም? ማነው ከታች ኮመንት ስር የጎረምሳ ድምጽ አላችሁኝ? ወይኔ ጉዴ! አይ ታዘብኳችሁ እንግዲህ። እና እንዴት ናችሁ? ደህና ናችሁ? ፋናችሁ? እኔ ደህና ነኝ። እና ዛሬ ቅመሜ ወደ ቤቷ ተመልሳለች ማለት ነው። እና ደግሞ ፍፄ ያው እኛን እንትን ያለው ግን መጡ ጥንድ ሆነው እንግዲህ እንኳን ደህና መጣችሁ ሜሉ እና ፍፄ። እንግዲህ ቀጣይ አንድ ላይ ትሰራላችሁ ብለን እናስባለን ማለት ነው። እና ቅመሜ ዛሬ ባወራችሁ ነገር ብዙ ነገር በጣም እኔ የምወድላት ነገር አንደኛ ግልጽነቷ፣ ሁለተኛ የምትፈልገውን ነገር ትናገራለች ማለት ነው። አብዛኛውን ጊዜ የምትጠሏት አሁን ቲክቶክ ላይ የሚጠሏት ልጆች አሉ። ሁሉን ነገር በግልጽ ስለምትናገር ነው። ስትሳደብም በግልጽ ስትመግርም በግልጽ ሁሉ ነገር በግልጽ ስለሆነ ብዙ ሰዎች ንግግሯ የሆነ ነገር ይላል ምናምን ይላሉ። እና እኔ ውትት ብዬ ነው የምወዳት። የምሬ ነው ብላችሁ የምትናገራቸው ነገሮች ከመሬት ላይ ጠብ የሚል የለውም ማለት ነው። ሁሉም ነገር በምክንያትና በቃ አላደ ትርጉም ባለው መልኩ ነው የምታደርገው። እና ደግሞ ጥፋት የሆነ ነገር ብታጠፋ ራሱ በራሷ ሁሉ ነገር በእጇ ነው በቃ ማስተካከል ትችላለች ማለት ነው በሚገርም ሁኔታ። ሰሞኑ አሁን በጥፊ ሲላት እንኳን ለዛውም በባሏ በጥፊ ሲላት እንኳን በጥፊ መታሃት ምናምን ያላችሁ ኮመንቱ ስር እንዳለ አለ እስከ ስንት 9,000 ነው 10,000 ኮመንት እንደዛ ይል ነበር። እና ዛሬ እንትን በጥፊ የመታኸኝን ቦታ ሳመኝ ያለችው ተካሰ ማለት ነው። እና ምን ትላላችሁ? የዚህን እናንተ ምን ልትሉ ነው? እሺ እና እባካችሁ በተቻላችሁ አቅም በባልና ሚስት መሀል አትግቡ ማለት ነው። እና ደግሞ ሰሞኑ ራሱ እኔ ቪዲዮ ሲለቁ የተሰማኝን ስሜት ነው እዚህ ጋር መታ የተናገረችው። ለምሳሌ ቤት ትሄዳለች ሲል የዛኔ እዩን ማለት ነው። እና ደግሞ ቤት ሲገዛ ራሱ በራሱ ወስኖ ሲገዛ ምናምን ነገር የዛኔ እኔ መናገር የፈለኩትን ነገር ነው። አሁን የዛኔ እኔ ብኖር እንደዚህ በድምጽ መጥቼ ቢሆን ኖር የዛኔ ያወራው ነበር። ኦልሬዲ አልፏል። ግን የዛኔ እኔም የተሰማኝ ነገር ነው በግልጽ። ለምሳሌ ሰርፕራይዙ ለሀይሚ አይደለም ለእዩ ነው የዛኔ ማለት ነው። ለሀይሚ ነግሯት እንዲህ ላደርግ ነው ቢላት ብዙ ነገር አሁን ቅመሟ ዝም ብላ አይደለም ሰሞን ቆርጫለሁ፣ ያው ባትቆርጥም ቆርጫለሁ ያለችው ማለት ነው በምክንያት ነው። እና በተለይ ደግሞ ሴት ልጅ የሆነ ነገር እንትን ካለች ከባሏ በጣም ነው ውስጣችን እንትን የሚለው። እና ቤት ሲገዛ ቤት ሊገዛ ነው። ምክንያቱም ሰርፕራይዙ ለሀይሚ ሳይሆን ለእዩ ነበር የዛኔ ማለት ነው። ለዛ ነግሯት እንዲህ ሲቀጥል ደግሞ እዩን ራሱ እዚህ ያመጣታል። አሁን እዚህ ደረጃ ያደረሱበት ምክንያት ራሱ ቤት እኔ ጋር ትሆናለች ባለው ምክንያት ነው። እንዴት ሌላ ሴት እኔ ጋር እንዲመጣ ፈለገ? ሀሳቡ ራሱ እንዴት ሊሆን ቻለ ብላ ነው አይደል ይህ ሁሉ ደረጃ የተዳረሱት። የዛኔ የራሱ ምክንያት ነበረው። ብሩኬ ምክንያት አለኝ ብሎ ነበረ። ምክንያቱም ግን ለእሷ ነግሯት ቢሆን ቀላል ነው ኦልሬዲ ማለት ነው። ምክንያቱም ያው የዛኔም አላማው የነበረው እሷን አታለን ወስደን እዛ ዲኤንኤ እናደርጋለን ወይም የሆነ ምትነግረን ሜተድ አለ ብሎ ነበረ ያሰበው ማለት ነው። ግን የዛኔ ለሀይሚ ቢነግራት ኖሮ ግልጽ ቢሆን ኖሮ ለዚህ ባልደረሱ። እና በጣም ግልጸኝነት ትዳር ውስጥ በጣም ያስፈልጋል። ትንሽም ነገር ቢሆን በቃ አይደል ያጣላል ባልና ሚስት ማለት ነው። እና ብቻ እኔ ያሰብኩትና መጀመሪያ ላይ የዛኔ ቪዲዮን ሳየው የተሰማኝን ስሜት ነው በግልጽ ሁሉ ነገር የተናገረችው። እና በተቻለ አቅም በተለይ ደግሞ ትዳር ውስጥ እንትን ያስፈልጋል ግልጸኝነት፣ ተመካክሮ ተነጋግሮ ውሳኔዎች ራሱ እኔ ወስኛለሁ ተቀበይ እንዳትለኝ ብለዋለች። ለምሳሌ ማለት ነው አንድ ባልና ሚስት ለምሳሌ ትዳር ሚይዘው አንድ ሰው ከአንዱ ተሽሎ ነው ያው ተመካክሮ ተቻችሎ ብዙ ነገር እንዲያደርግ ነው እንግዲህ ሰው ባልና ሚስት የሚሆነው። ስለዚህ እሷ እዚህ ጋር አታስፈልግም ማለት እኮ ነው። አሁን ብሩኬ ለብቻው ወስኖ ነገር የሚያመጣ ነገር ከሆነ ወስኖ አድርግ ግዴታ የሚላት ነገር ከሆነ እዚህ ጋር ሁለታቸው አንድ የመሆናቸው ወይም ፍቅረኛ የመሆን እንትናቸው ቦታው እንትን ይላል ይስታል ማለት ነው። ስለዚህ ተነጋግረው ሁሉ ነገር ቢያደርጉ በጣም ደስ ይላል። እና ያው ጥንድም የመሆን ምክንያቱም እሱ ስለሆነ ማለት ነው። እና ያው እሷ በቃ አስተሳሰቧን መወድላት ለዚህ ነው ብያችኋለሁ። እና በጣም ጂኒየስ የሆነች ሴት ናት። ምንም ማድረግ አልችልም። እንግዲህ ማይ ስዊት ፈጣሪ አይለያችሁና በጣም ታምራላችሁ። በተረፈ ደግሞ ሜሉ መታለች። ያው እኛ የሆነ ጊዜ አግኝተናቸው በጣም እንወድጃቸው ነበር። እኔ ራሱ ፍፄ ገብቶ ሪፖስት አድርጎ ነበርና
ቲክቶክ ላይ ማለት ነው። በጣም ደስ ብሎኝ ነበር። ደግሞ ሲያምሩ አንድ ላይ ደግሞ ቁመት ትንሽ ጫማ ይሁን አላቅምና ቅመሜ ትንሽ በልጣታለች። ደግሞ በጣም ያምራሉ ማለት ነው። እና እንግዲህ ያው ትመጣላችሁ ብለን እናስባለን። ታምራላችሁ እና ውዶቼ ያው በድምጽ እመጣለሁ እንደዚህ አንዳንዴ ማለት ነው። የጎረምሳም ይሁን የሴትም ድምጽ ይሁን አንዳንዴ እየመጣሁኝ በሚለቁት ቪዲዮ ዝም ብዬ ፖይስ እንትን እሰጣለሁኝ ዝም ብዬ ኮመንት ነገር ማለት ነው። እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።